ዘመነ ካሴ በኢትዮጵያ ፖለቲካ ውስጥ በተለይም በአማራ ክልል ተጽዕኖ ፈጣሪ ከሆኑት የፋኖ አደረጃጀቶች መሪዎችና የፖለቲካ አክቲቪስቶች አንዱ ነው። ዘመነ ካሴ ገና በወጣትነቱ በኢህአዴግ ህወሓት መራሹ መንግስት ላይ የነበረውን ተቃውሞ በብዕሩና በተለያዩ የትግል መንገዶች የጀመረ ሲሆን ከኢህአዴግ መውደቅ በፊት በስደት በኤርትራ በረሃ በነበረው የአርበኞች ግንቦት ሰባት የትጥቅ ትግል ንቅናቄ ውስጥ ተሳትፎ ነበረው። በኢትዮጵያ የፖለቲካ ለውጥ ከመጣ በኋላ ወደ ሀገር ቤት በመመለስ የአማራን ህዝብ መብትና ደህንነት ለማስከበር በሚንቀሳቀሰው የፋኖ አደረጃጀት ውስጥ ግንባር ቀደም ሚና መጫወት ጀመረ። በአሁኑ ወቅት በክልሉ ከሚንቀሳቀሱት የፋኖ ኃይሎች በተለይም በጎጃም እዝ ውስጥ ተጽዕኖ ፈጣሪ ከሆኑት ከፍተኛ አመራሮች አንዱ ነው። 2005 ዓ.ም በመንግስት የጸጥታ ኃይሎች ተይዞ በባህር ዳር ታስሮ የነበረ ሲሆን ከወራት እስራት በኋላ በዋስትና ተፈቷል። ከስር ከተፈታ በኋላ በመንግስትና በአማራ ፋኖ ኃይሎች መካከል ግጭት ሲያገረሽ ወደ በረሃ በመግባት የትጥቅ ትግሉን በነቃ ተሳትፎ መምራት ቀጥሏል። የአማራ ፋኖ መሪ የሆነው ዘመነ ካሴ በጥንካሬውና በውጤታማነቱ የሚጠቀስ የትምህርት ዝግጅት አለው። ዘመነ ካሴ የመጀመሪያ ዲግሪውን ከሐረማያ ዩኒቨርሲቲ አግኝቷል። በ1999 ዓ.ም ከተመረቀበት የትምህርት ክፍል ከፍተኛ ውጤት በማስመዝገብ የክፍሉ ኮከብ ተማሪ በመሆን የወርቅ ሜዳሊያ ተሸላሚ ሆኖ ነበር። የተማረውም የፖለቲካ ሳይንስና ዓለም አቀፍ ግንኙነት እንደሆነ ይገለጻል። በ2003-2004 ዓ.ም ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በከፍተኛ ፕላንና ልማት የሁለተኛ ዲግሪውን አግኝቷል። ይህ የትምህርት ዝግጅቱ ከጊዜ በኋላ በነበሩት የፖለቲካ ተሳትፎች በወጣት ሊግ አመራርነቱ እንዲሁም በተለያዩ የመንግስት መስሪያ ቤቶች ውስጥ በባለሙያነትና በኃላፊነት በሰራባቸው ወቅት ጠንካራ መሰረት ሆኖታል። በአሁኑ ወቅት ባለው መረጃ መሰረት ዘመነ ካሴ በአማራ ክልል በተለይም በጎጃም አካባቢዎች በበረሃዎች ውስጥ ይገኛል። በመንግስትና በፋኖ ኃይሎች መካከል በተቀሰቀሰው መጠነ ሰፊ የትጥቅ ትግል ግጭት ምክንያት ዘመነ ካሴ የአማራ ፋኖ በጎጃም ዋና መሪ ሆኖ የትጥቅ ትግሉን ከገጠርና ከበረሃ ቦታዎች ሆኖ እየመራ ይገኛል። በደህንነት ምክንያት እና ወታደራዊ ስልቶችን ለመንደፍ ሲባል የሚገኝበት ትክክለኛ ስፍራ በሚስጥር የሚጠበቅ ቢሆንም አልፎ አልፎ በሚለቀቁ የቪዲዮ እና የድምፅ መልእክቶች እንዲሁም በመስክ ላይ በሚያደርጋቸው ስብሰባዎች እንቅስቃሴውን በክልል ውስጥ እያደረገ እንደሆነ ይታወቃል። በሌላ መረጃችን ደግሞ የጎንደር ቅምጥል የአማራው ሙሽራ ሜጀር ጀነራል ውባንተ አባተ በእኛ ዘመን ታይቶ የጠፋ የቴዎድሮስ አምሳያ ነው ብለን እናምናለን። ለወገኑ ያለው ፍቅር ጀግንነቱ ከጽናቱና ድፍረቱ ጋር ተዳምሮ እውነትም ዳግማዊ አጼ ቴዎድሮስን አስመስሎታል። አጼው ተራማጅ ወይም ፕሮግሬሲቭ የሚባሉ ታላቅ ንጉስ ነበሩ። የኢትዮጵያን ታሪክ አኩሪ ካደረጉት ነገስታት መካከል አንዱ የሆኑትና ሁሉም ጠብ እርገፍ የሚልላቸው መይሳው ካሳ እጅግ በጣም እንቁ መሪና ወታደር እንደነበሩ የታሪክ ድርሳናት ይመሰክራሉ። ከዘመናቸው ቀድመው የነቁና ከህዝባቸው በልጠው የመጠቁ ባለ ራዕይ ንጉስ ስለነበሩ በብዙ መሰናክል መሃል የዘመናዊት አሻራን በኢትዮጵያ ህዝብ ልብ ውስጥ ለማተም ለፍተዋል። የተበጣጠሰችውን ሀገር እንደገና ሰፍተው በአንድ ማዕከላዊ መንግስት ስር ሁሉንም ግዛት ጠርንፈው ዳር ድንበሯ የማይደፈር ሀገር ለመገንባት መሳፍንት ጋር ጉርምቦ ለጉርምቦ ተናንቀው ለማዕከላዊነት ሲሉ ደፋ ቀና ብለዋል። ተራማጁ ንጉስ አምሳያ እንደማይገኝላቸው የተመሰከረላቸው ከሳቸው በፊት ያልተሞከረውን ሁሉ ሞክረው የዘመናዊት ኢትዮጵያን መሰረት ስላስቀመጡ ነበር። ቴዎድሮስ ጠፍቶ የምትጠይቁኝ ፊትም አላለፈ ከኋላም አይገኝ በሚል ስንኝ የዳግማዊ አጼ ቴዎድሮስ ልዕልና ይገለጻል። ለአንድነት፣ ለፍትህ፣ ለእኩልነትና ነጻነት የነበራቸው ጉጉት በወሰዷቸው ሪፎርሞች ይገለጻል። በቤተ ክርስቲያን፣ በወታደሮች ዙሪያ፣ በፖለቲካውና በምጣኔ ሀብቱ እንዲሁም በማህበራዊ ጉዳዮች ዙሪያ ስር የተለየ ለውጥ ለማምጣት አስበው የተጉ ተራማጅ ንጉስ እንደሆኑ የታሪክ ድርሳናት ይመሰክራሉ። የዳግማዊ አጼ ቴዎድሮስ የመንፈስ ልጅ የሆነው ሜጀር ጀነራል ውባንተ አባተ ንጉሱ የነበራቸው አይነት የአንድነት ፍላጎትና የማዕከላዊነት ጉጉት ነበረው። የቴዎድሮስን ፈለግ ተከታዩ ሜጀር ጀነራል ውባንተ አባተ እንደ ቴዎድሮስ የአንድነት ፈርጥ እንደ ገብርዬ ታማኝ ሆኖ የፋኖነትን ልኬት ከፍ አድርጎት አልፏል። የአማራ ፋኖ ወደ አንድ ማዕከላዊ ተቋም እንዲሰባሰብ ሌት ተቀን በመድከም የዘመነ መሳፍንትን መንፈስ የወረራቸውን የሰፈር አበጋዞች ለማስተንፈስ ብዙ ደክሟል። የህልውና የሆነው የአማራ ፋኖ ትግል ግልጽ የሆነ መርህን ሊከተል እንደሚገባና ዓላማው አወዛጋቢ መሆን እንደሌለበት ለማስገንዘብ ሜጀር ጀነራል ውባንተ ሞግቷል። ዳግማዊ አጼ ቴዎድሮስ ለለውጥ የነበራቸው ዝግጅትና ቁርጠኝነት በዚህ ዘመን ከማን ላይ ነበር ከተባለ ሜጀር ጀነራል ውባንተ አባተ በአብነት ስሙ ይነሳል። አገዛዙ በአማራ ህዝብ ላይ መዋቅራዊና ቀጥተኛ የሆነ ጥቃት መሰንዘሩን በልምምጥ እንደማያቆም የተረዳው ሜጀር ጀነራል ውባንተ አባተ ይህንን ስርዓት ነቅለን መጣል አለብን በሚል ለስር ነቀል ለውጥ ጠበንጃ የነከሰ ልባምና ደፋር ወታደር ነው። ዳግማዊ አጼ ቴዎድሮስ መሳፍንቶችን አስተንፍሰው ሀገር እንደ ቃጤ ሰፍተው ጠንካራና ማዕከላዊነት ልማድ የሆነባት ሀገረ
መንግስትን ለመገንባት ሲሉ እንደደከሙት ሜጀር ጀነራል ውባንተ አባተም ለአማራ ፋኖ አንድነትና ለሴንትራል ኮማንዱ የምስረታ ሂደት እጅግ በጣም በጎ አመለካከት የነበረውና ብዙዎችን በማግባባት ፋኖን ወደ አንድነት ለማምጣት የደከመ አርበኛ ነው። ለመጀመሪያ ጊዜ በክፍለ ጦር ደረጃ ፋኖን በማደራጀት ከዚያም ኮርና እዝ ለመመስረት አቅሮ ተንቀሳቅሶ ጉና ክፍለ ጦርን እውን ያደረገ ልባም ጀግና ነበር። በየሰፈሩ የተከፋፈለውን ፋኖ ሰብስቦ ወደ እዝ ሰንሰለት ለመክተት ያደረገው ጥረት ከዳግማዊ አጼ ቴዎድሮስ የማዕከላዊ መንግስት ምስረታ ሂደት ጋር ይመሳሰላል። ሀገር ማለት ጋይንት ከንፋስ መውጫው፣ ሰው ማለት ጎንደሬ ቁም ነገረኛው እንዲል ሙዚቀኛው ሜጀር ጀነራል ውባንተ አባተ በቁም ነገር ለቁም ነገር ኖሮ እና ለነጻነት ታግሎ ያለፈ አብሪ ኮከብ ነው። አሁን ላይ ውባንተነት የትግል ፍልስፍና ሆኗል። በዚህም መሰረት ውባንተነት ማለት ራስን የመቻልና ነጻ የመውጣት ኃይል ነው። ፋኖ የህዝብ ተቋም መሆኑን በተግባር በማሳየት ተጣሪነቴ ለአማራ ህዝብ ስለሆነ እኔ የአማራ ህዝብ የነጻነት ወታደር ነኝ፣ እኔ የአማራ ህዝብ የነጻነት ሰራዊት ነኝ በማለት በተደጋጋሚ የተናገረው የፋኖን ሉዓላዊነትና ራስን የመቻል እሴት ጽኑነት አስረጅ ነው። ንጉሱ ስለ ሉዓላዊነትና ራስን ስለመቻል ብዙ ደክመዋል። ኢትዮጵያ በራሷ ልጆች መድፍን እንድትሰራ አድርገዋል። ከነጭ ጥገኝነት ለመውጣት ብርቱ ጥረት አድርገዋል። ሜጀር ጀነራል ውባንተም ከነጭ ሀገር ተቀምጠው አንተን እንዘውር ያሉትን ዱክማን ብጣሽ ገንዘብ ልካችሁ አታዝዙኝም ብሎ ነበር ያሳፈራቸው። ይህም ብቻ ሳይሆን የራሱን ሀብት ንብረት ለትግሉ በመዋል የፋኖን በገንዘብ ራስ መቻልን እውን ለማድረግ ጥሪቱን ያሟጠጠ እጀ ሰፊ አማራ ነው። ገንዘብ ሰጠን እንዘውረው ብለው ያስቡ የሩቅ ሰዎችም ጎራ ዙረው ወንዝ ተሻግረው በምናብ ማዘዝ እንደማይችሉ ለማስገንዘብ ቃል በቃል ደስ እያለኝ ነው የምሞተው፣ እርቦኝ ጠምቶኝ አልወጣሁም፣ ለነጻነት የሚከፈለውን መስዋዕትነት ነው የምከፍል፣ እዚያ ማዶ ሆኖ ብር ሰጥቶ ሊገዛኝ አይፈልግ፣ እኔ ቁስ አይደለሁም ሲልም ግልጽ የሆነ ምላሽ መስጠቱ ይታወሳል። 666 ተቀበል ለሚለኝ መንግስት እጅ አልሰጥም፣ እሱም የያዘ እንደኔ እሳት የሚተፋ ነው፣ እኔም እሳት የሚተፋ ነው የያዝኩት፣ እፋለመዋለሁ እየተፋለምነውም ነው ማለቱም አይዘነጋም። ይህ ንግግሩና በትግሉ ሂደት ያሳየው የዕለት ተዕለት ተግባሩ የሚያስረዳው ውባንተነት አይበገሬነት እንደሆነ ነው ነበር ያለው መይሰው። ከተወለድኩኝ እስካሁን ወንድ እጄን ጨብጦት አያውቅም በማለት ንጉሱ እንደተናገሩ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በሚለው መጽሐፋቸው ውስጥ አስፍረዋል። አባትና እናቱ ካላንድ አልወለዱ፣ አባት አጠቃሳ ያወንዱ እጅ አልሰጥም ብሎ ለፈረንጅ ካቴና ወድቆ ተሰበረ፣ ሽጉጡን ጠጣና ሲሉ ገጣሚያን ቴዎድሮስነትን ዘክረዋል። አዎ ቴዎድሮስነት ሚስጥር ነው። በእርስ አንቀጻችን የቴዎድሮስ ዘር ስንል ውባንተነትን የገለጽነው እጅ አልሰጥም ማለትን ከንጉሱ ተምሮ ሜጀር ጀነራል ውባንተም ተመሳሳይ ገድል ስለፈጸመ ነው። ዘረው ውባንተ ደግሞ ይህንን የውባንተነት ተጋድሎ በማውሳት በገላውዲዮስ ግንባር ከጠላት ጋር ፊት ለፊት ተፋልሞ በርካቶችን ደምስሶ የተሰዋውን ውባንተነትን ተምሳሌት በማድረግ በልባቸው አትመውት በድል ሰንደቅነት እንደሚጠቀሙት በማመን ነው። ዘረ ውባንቶች በመላው አማራ ውባንተነትን ማስፋፋትና የትግሉ እሴት ማድረግ ይጠበቅባቸዋል።